ቆይ አዳምጠኝ። አሁን እኮ ይሄን እየተወ ነው። አሁን እኮ ይሄ ሁሉ ከሳሽ፣ ይሄ ሁሉ ተሳዳቢ፣ ይሄ ነፍጠኛ የሚለው አማራ የሚለው ምኒልክ ይውደም ኢትዮጵያ ይውደም የሚለው እኮ ይሄን ሁሉ ክስ እኮ ያመጣው ባጣው አይደለም ባገኘው ነው። አሁን እኮ እንደዚያ አይገልም። ለሱ ተኝቶ የሚሞትለትም የለም። ብልት ቆርጦ አምጥቶ ምስት አሁን የበቀለ ገርባ ልጆች ወይ ጁሃር ልጆች ብልት ማሳየት አለባቸው ምስት ለማግባት ተብለው አይጠየቁም። አሁን ሰልጥነዋል እኮ። ይሄን ያስተማረችው እኮ ኢትዮጵያ ነች። የኢትዮጵያ ደግሞ መሪ ተዋናይ አማራ ነው ለዚህ ስልጣኔ ያበቃው። አሁን እኮ አውቆ ያ የበታችነት ስሜት ተሰምቶት ነው ወደ ክስ የገባው። ይሄን ያህል በባርነት ተገዛው ወይም ደግሞ ከእንስሳ በማይሻል ኑሮ ህይወት መርቻለሁ የሚል ቁጭት እኮ ነው። የኦሮሞን ብቻ አይደለም፣ የወላይታ፣ የከምባታ፣ የሀዲያ፣ የሸንቅላ፣ የሽናሻ፣ የጉሙዝ፣ የባርታ፣ የቡሜ፣ የሱርማ፣ የሙርሲ፣ የቦዴ፣ የአሪ ሁሉ የበታችነት ስሜት እኮ ነው። ያንን አስተምረን መለወጥ እኮ ነው የሚለው እኮ። አንተ ያልከውና እኔ የምለው እኮ አንድ ነው። ባህልህ ነው ቀጥል ተብሎ እኮ ነው ወያኔ የለቀቀው። እንደፈለግኩሁን በቀደም እኮ አንስቻለሁ። ሞጁል ላይ ታሪክ ትምህርት ተብሎ ሞይቲሊያ የሚባል ወላይታ የሚያመልከው አለ። የሸሬቿ ብሎ ሁሉ እንደ ሃይማኖት አድርገው ኢንዲጂኒየስ ሃይማኖት ብለው ጽፈውታል። እና ይህንን መልቀቅ የለብንም። ኢትዮጵያ ማደግ አለባት። ኢትዮጵያ የጋራችን ነች። ባህልህ ነው ብለን መልቀቅ የለብንም። በአማራ ወጣት ሴቶች ላይ ግርዛት እንደምንከለክል በሁሉም ላይ ይከልከል። ኦሮሞው ድሮ በ40 ዓመት እድሜው የሚገረዝ የነበረው አሁን እንግዲህ ክርስትና ተቀብሎ ሰልጥኖ በተወለደ በ8ኛው ቀን ይገረዛል። የክርስትና ስም ይዟልም። እና አሁን ደግሞ ይህን አማራ በግድ ጭኖብናል እኮ ነው የሚሉት ዶክተሮች ሁሉ፣ የኦሮሞ ዶክተሮች ወላይታዎችም ሁሉ። የአማራን ስም ኃይለማርያም ደሳለኝ ብለህ ስምህን አውጣ ብሎ ያለው ሰው የለም። እሱ ነው የኔ ስም አስቀያሚ ነው የአማራ ስም ይሻለኛል ብሎ ያለው። በግድ ስምህ ኃይለማርያም ደሳለኝ መሆን አለበት ያለው ሰው አልነበር። ተሾመ ቶጋ የሚባል አሁን አምባሳደር የሆነ አንድ ወላሞ አለ። ተሾመ የሚል ስም አሁን አድጎ ነው። አዎ ተሾመ የሚል ስም አሁን ትልቅ ሆኖ ነው የቀየረው ትምህርት ቤት። አያት ቅድመ አያቱ ተሾመ የሚለውን ስም ቃሉንም አያውቁትም። አባት እናቱ ተሾመ ብለው መጥራት አይችሉም። እርግጠኛ ነኝ ተሾማ ነው የሚሉት። እንደው ቢጠሩት ኖሮ እንኳን እና ማንም አላስገደደውም እኮ። ይሄ ሁሉ በአማራ ስም የሚጠራውን ኦሮሞ፣ ከምባታ፣ ሀዲያ ሁሉ በግድ እኮ በማንም ላይ አልተጫነበትም። ባህሉ እኔ እንዳልኩህ ነው። የሁሉም ብሔር ብሔረሰብ ተብዮች ከምግብ አሰራራቸው ጀምሮ ምግባቸው የብዙዎቹ የሚያቅለሸልሽ አበላላቸው፣ አሰራሩ ሁሉ ለኛ አሁን ላለነው ሰዎች አፕታይታችን የማይቀበለው ነው። ያ ሁሉ አያስፈልግም ብሎ እኮ ነው እንጀራ ለምዶ አሁን የትም ቦታ ኢትዮጵያ ውስጥ እንጀራ ነው የሚቀርበው። እና የግድ ብሔር ባህሉን ለማክበር ብለን አስቀያሚውን ሁሉ አርቲ ቡርቲውን ተሸክመን መዞር አለብን? ቅድም ያልከው አንድ ጥያቄ አለ። የአማራ ደጋፊ አንዳንድ ሰዎችም እንደዚያም ይላሉ። እኔ ወላይታ ነኝ። አማርኛ የለመድኩት እንኳን አሁን ትልቅ ሆኜ ነው። እስከ 8 ዓመት እድሜ አንዷንም አማርኛ ቃል አላውቅም። አሁንም በነገራችን ላይ አማርኛ እየተማርኩ ነው። እንደውም ከኔ በተሻለ የኔ ልጆች ጥሩ አማርኛ ይናገራሉ። እና ምንድን አማራ ለራሱ የራሱን ታሪክ ለመናገር አቅማቶ ነው ታዲዮስ ታንቱ ጥብቅና የሚቆመው? ታሪኩን፣ ባህሉን፣ ጀግንነቱን፣ ሀገር የመጠበቅ ብቃቱን ለኢትዮጵያ በየቦታው እየወደቀ እየተሰዋ ይችን ሀገር እዚህ ደረጃ ማድረሱን ብዙዎችን ሃይማኖት የሌላቸውን አስተምሮ አሰልጥኖ ጠመንጃ አስለምዶ ወታደር አድርጎ ጄኔራል ኮሎኔል ማድረሱን ራሱ መናገር አቅቶት እውቀት አጥቶ ነው ታዲዮስ ታንቱ ጥብቅና የሚቆመው?
እውነቱን ግን በዚህ አጋጣሚ የትም ቦታ እናገራለሁ። ለምሳሌ የወንድ ልጅና ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ። ይሄ አማራ ሀገር የመጠበቅ ብቃቱን ነው። አሞራ የሚበላው ለሀገር የተሰወውን ነው። በረሃ ውስጥ ዳር ድንበር ላይ ነው። ዝም ብሎ በሰፈር በጠብ የሞተ አይደለም። ኮሶ ለታየው ሰው መድኃኒቱ ኮሶ ማጠጣት ነው እንጂ መልሶ መላልሶ። እነዚህ የአማራ ስነ ቃሎች መላልሶ ማጠጣት ነው እንጂ መልሶ መላልሶ ማለት ነው። አዎ ያ ታዲያ ማር ነው እንዴ? ጥይት ነው። ኮሶ ለታየው ሰው መድኃኒቱ ኮሶ ማጠጣት ነው እንጂ መልሶ መላልሶ ሲባል ያው ጥይት አጠጣው ነው። ሀገርን ሊወስድ መጥቷል። ስነ ቃሎ እንዲህ ያለ ውብ ስነ ቃል ይሄ እንግዲህ በእንትን ነው፣ በጀግንነት አንጻር ነው። ይሄን በሌላውም እንደው በማህበራዊ ኑሮም ለምሳሌ የአማራ ስነ ቃሎች አሉ በግጥም የተነገሩ። ማግኘት ጠግቦ አባትህን ሰደበው ለማጣት ነግሬ ሳላስደበድበው። አየህ ዘይ ፐርሶኒፋይ ብልጽግናንም ድህነትንም ፐርሶኒፋይ ሲያደርጉት ማግኘት ጠግቦ አባትን ሰደበው። ማግኘት በአካል የሚሄድ ግዙፍ ነገር አይደለም። ማጣትም እንደዚህ አይደለም። ለማጣት ነግሬ ሳላስደበድበው። ያጣ ሰው እንግዲህ ሲያገኝ እብሪቱ አይቻልም። የኔ ብጤ ምስኪን ካገኘ በቃ እንጃ አያስችለው። የወርቅ ጫማ ካላደረግኩ እኔ በሚሄድበት መንገድ ሰው አይሄድ ነው የሚለው። ስለዚህ ማግኘት ጠግቦ አባትን ሰደበው ለማጣት ነግሬ ሳላስደበድበው። ይሄ ከአማራ አፍ የሚፈልቅ ስነ ቃል ነው። ሌሎችን የፍቅርም ሁሉ እንደዚህ አሉ በጣም ደስ የሚሉ። ወንድ ልጅ ተወልዶ ካልሆነ እንዳባቱ ስጡት አመልማሎ ይፍተል እንደናቱ። ይህ ሴቶችን ለማዋረድ የተባለ ነው የሚሉ አሉ። ግን መፍተል ራሱ ሙያ ነው፣ ትልቅ ሙያ ነው። ወንድ ልጅ አይችለውም፣ ሴት ነች የምትችለው። ስለዚህ ወይ ዳር ድንበር ለመጠበቅ ጠመንጃ ተሸክሞ እያቅራራ መውጣት አለበት፣ ወይ ሴት ከሆነ ጥሩ ሸማ ለመስራት፣ ጋቢ ለመስራት፣ ኩታ ለመስራት መፍተል አለበት። ያለበለዚያ ዝም ብሎ በመሃል ቤት አንጠልጥሎ ወንድ ነኝ እያለ መሄድ የለበትም ነው። ወንድ ልጅ ተወልዶ ካልሆነ እንዳባቱ የሚባለው እንደዚህ ነው። የወንድ ልጅ እናት ቅድም ያልኩት ታጠቂ በገመድ ሲባል ሴቶችም ጀግኖች አሉ። ወንድ የሚለው ቃል እዚህ ጋር ጀግንነትን ይወክላል እንጂ የጾታ መለያ በሚለው መተርጎም የለበት።